በኤርትራ ህዝብ ትግል ላይ በመርህ ላይ የተመሰረተ አቋም ከነበረው የህወሓት መስመር የወጣው መለስ ዜናዊ በ1978 የኤርትራ ትግል ከየት ወዴት የሚል መጽሐፍና በ1979 የኤርትራ ህዝብ መሳሪያ አይንበረከክም የሚል ይዘት ያለው ጽሑፍ ጽፎ ነበር። ሶቪየት ለደርግ የምታደርገው ወታደራዊ ድጋፍ በመጨመሩ ለነጻነት የሚደረገው ትግል ይቁም ሲል ተስፋ አስቆራጭ መጽሐፍ በኤርትራዊ ታጋይ ተጻፈ። ይህ ተስፋ ጽዮን መድኔ የተባለ ጸሐፊ በመጽሐፉ ገጽ ጠመንጃ ዘቅዝቆ የትግሉን መጨረሻ ቢያረዳቸውም ይህ የማይታሰብ እንዲሁም የህዝቦች ትግል ረጅምና ፈታኝ ቢሆንም የነጻነት ፀሐይ እንደምትወጣ እርግጠኛ የነበረው መለስ ጠመንጃውን አቃንቶ ጻፈም። በተለይም የኤርትራ ትግል ከየት ወዴት በሚለው የራሱና የድርጅቱን አቋም ግልጽ ባደረገበት መጽሐፉ የኢትዮጵያ ህዝብ ትግል ከኤርትራ ህዝቦች የነጻነት ትግል ተነጥሎ የማይሄድ መሆኑንና እንደማንኛውም ለህዝብ ዲሞክራሲያዊና ሰብአዊ መብቶች መከበር እንደቆመ ድርጅትም ችላ እንደማይሉት በአጽንኦት አስቀመጠም። የኤርትራ ህዝብ በራስ የመወሰን መብቱም ሊከበርለት እንደሚገባ በግልጽ አስፍሯል። የንጉሱ ስርዓትና የደርግ ስርዓት ጨፍጭፈው ቀጥቅጠው ህዝቡ እንዲያኮርፍ እንዲነጠል ተስፋ እንዲቆርጥ እንዲቆራረጥ አድርገውት ቆይተዋል። ይህን መቀበል አለመቀበል ነው ያደረግነው እኛ በህጋዊ መንገድና በፖለቲካዊ መንገድ ሐቁን ሪያሊቲውን መቀበል አለመቀበል